በእናትህ በስንት ጊዜ ያዩዋል ወይ? እና አገኘሽ? አይ አላገኘሁም። መለጠፊያ ፈልጌ ነበር አጣሁ። ና በቃ ቪዲዮ እንስራ። እንዴ ሩት ደግሞ ቀኑን ሙሉ ስራ ስትሰሪ ነው እንዴ የምትይው? ትንሽ አረፍ በይ እንጂ አሁን አይደል እንዴ ከቀረጻ ይገባል። በእናትህ ዳይመንድ ስወደክ የኔ ጃኪራ ባጅቱ ልጅ አግኝቼም ነይ ያጅ ያጅ ጀምር። እንዴት ነኝ ካሜራ ላይ ስተኛ? በጣም ቆንጆ ነው። የበላኔ ኧረ የበላኔ የበላኔ ኧረ የበላኔ የበላኔ ኧረ የበላኔ የበላኔ ኧረ የበላኔ ይሄ እኮ የቅድሙ ነው። ምንድን ነው ሩታ? እሺ ይመጣ። እዚህ ምን ሰራለሽ ከዳይመንድ ጋር? እስታውን ሲያስጠላ በእናታችሁ የፍቅር መቀስ። እሺ የእርጎ ዝንብ ጭራሽ ፍቅርም ጀምራችሁልኛል። አሹ ደግሞ እያየህ አይደል እንዴ? ቪዲዮ እየሰራን እኮ ነው። እንደውም አንተ ከመጣህ ና አብረን እንስራ፣ ታሳየዋለህ በዛውም። አይ የለም የለም፣ የኔ እናት እኔ እዚህ የማንም መንደሬታ አላሳይም። ስራ ታዝዤ ነው የመጣሁት። የምን ስራ? ይኸውልሽ ፍቅር ከቤት ወጣለች። እሷን ፈልጋ አምጣት ብሎኝ ነው እትዬ። አሁን በዚህ ጋር አፏን ዘግታ አልፋላለች። ወየት? አሁን ነው በዚህ ጋር ያለፈችው። እንዴ ቆይ እንዴት ወጣች? ሰሞኑን እኮ በጣም ጥሩ ሁኔታ ላይ አልነበረችው። እሱማ አሁን ነግረሽኛል። እኔ ራሱ ሰውራት ምንም አላወራችኝም። ዝም ብላ ነው አፏን ዘግታ ያለፈችው። ወይ ጉድ! አሁን ወየት ሄደች ይባላል ሰዎች? ማሚ በጣም ተረበሸቻ። አዋ ይኸውልሽ በተለይ በእኔና በሮማኔ በጣም ተናዳብናለች። እንዴ ደግሞ በእናንተ ደግሞ ለምን ትረበሻለች? እያየናት ስለወጣሽ ነዋ። እኛ መቼ ነቄ ያለን? ነቄ ብንል እኮ እናስቆማት ነበር፣ ግን ነቄ ያላለ። አትጨነቃሹ፣ ከዚህ አካባቢ የትም አትሄድም። ና እንሂድ በቃ እንፈልጋት። Scientifically proven antioxidant. በቃ እንደዛ ነው ይሻላል። የሆነ ማንቺን አግኝቼ ከኔ ጋር ሆነሽ እየለፈለፍኩ ወዴት ሀገር ደርሰሽ መጣሽ? እባክሽ እናቴ ናፈቀች። ይቅርታ የኔ ፍቅር፣ ይሄ ሁሉ የሆነው በእኔ ምክንያት ነው አይደል? አንተ ምን አደረግህ? እኔ የምልሽ አደይ፣ ለምን ግን እናትሽ ወደዚህ ለምን አይመጡ? አይ ገና ምኑ ተያዘን ነው። ደግሞ እዚህ መታ ቢከፋት፣ ደግሞም ከተማ የመግባት እቅድ የላት ከሆነ እሺ፣ ግን ሁሌም ካስፈለኩሽ ከጎንሽ ነኝ። እሺ ደግሞ ሁሌም ደስተኛ ነኝ። እንደምወድሽ ግን ታውቂያለሽ። አይ ምን ማለቴ ያው ገብቶሃል? አይ አልገባኝም። አይደል ካልነገርሽኝ ምን ብዬ ልረዳ? በቃ እኔ ልሂድ። ወዴት ነው ሩጫው? አውርተን መቼ ጨረስን ገና? እሺ ምን ቀረ? እንደምወድሽ ነገርኩሽ። እሱንማ ሰምቻለሁ። እኔ ግን ምንም የሰማሁት ነገር የለም። ምን እያስጨነቀኝ ነው እንዴ? ቆይ እስከ መቼ ነው የምትጨነቂው? አሁን እኮ ሚስቴ ነሽ። ደግሞ ለምን ታፍሪያለሽ? አላፈርኩም እኮ። እና ለምንድን ነው ለእኔ ያለሽን ስሜት ግልጽ ሆነሽ ማትነግሪኝ? ምክንያቱም ምን? ከምነግርህ ምን ያክል እንደምወድ በተግባር ባሳይ ይሻለኛል። በጣም ወድሻለሁ። አመሰግናለሁ። ለምን? ስለምትወደኝ ስለመረጥከኝና ያንተ ስላደረከኝ አመሰግናለሁ። ቆይ ለምንድን ነው ምንም እዚህ ዓለም ላይ ምንድን ነው የምሰራው? ቆይ ምን እያደረግኩ ነው? እኔ በመኖሬ ማንም ደስተኛ አይደለም። ማንም ሰው ፍቅርዬ ዞር በልኝ። አንቺ ደግሞ ወደዛ። እዚህ ደግሞ ምን እየሰራሽ ነው? ምን አገባሽ? ፊትሽ ልክ አይደለም። ምን ነው ተክሰሻል? አይመለከትሽም። አንቺ ደግሞ ቆይ ምን ሆነሽ ነው? ለምንድን ነው የምትከተይኝ? ቆይ ምን ለማድረግ እየሞከርሽ ነው? ምንድን ነው ችግርሽ? እኔ ምንም ለማድረግ እየሞከርኩ አይደለም። አንቺ ግን የሆነ ችግር የደረሰብሽ ይመስለኛል። ንገሪኝና አብረን እንፍታው። ምን ሆነሽ ነው? ራስሽን እኮ ጥለሻል። ቤዛ ቤትሽ የት ነው? ትንሽ ራቅ ይላል። ምን ነው? ለትንሽ ጊዜ አንቺ ጋር መቀመጥ እችላለሁ? ይቻላል፣ ግን እኔ የምጠቀማለሁ። ማለትማ አንቺ እኔ ቤት ስትቀመጪ የሆነ ነገር መጠቀም አለብኝ። አታስቢ፣ ይከፈልሻል። አሁን ነው የወሰችኝ። እንደዛ ያስማማናል። ሀይ ማሚዬ። ምን አዲስ ነገር አለ? ስለምኑ? ለካሹ ላኩትኝ። ፍቅርና ይሻታል? አይ አላየኋትም። ምን ነው? እሺ የት ሄደች አሁን? ሰው እንዴት ሰው አስጠልቶት ወዴት ደረሰች ይባላል? እሺ ጭር ያለ ቦታ ምናምን። ጭር ያለ ቦታ የት ነው እሱ? አላውቅም ማሚዬ የት እንደሄደች። ያው ይሆናል ብዬ ነው እንጂ። ሮማን
አቤት እትዬ። አሽ ተመለሰ ሮማን? አይ አልተመለሰም። ቆይሻ አሁን የተገባች ይባላል። እዚህ ቁጭ ብዬ ማልጅ አንድ ነገር ስትሆን ዝም ብያ ላይ ሻርፕ አገብኝ። ማሚዬ ደግሞ ምን ታደርጋለች? የፍቅር መውጣት ብርቅ ነው እንዴ? ፍቅር ጥሩ ስሜት ላይ አልነበረችም። መውጣቷ ትክክል አይደለም። ስሚ አንቺ። አቤት ልጅ። አደይ እዚህ ነበረች? አዎ፣ ግን ከሄደች በጣም ቆይታለች። የሚበላ ነገር አለ? አዎ አለ። እና ምን እየጠበቅሽ ነው? አቅርቢልኝ እንጂ። እሺ ልጅ፣ አቀርባለሁ። በቃ ይቅርታ አድርጊልኝ። እኔ ያለ አንቺ እኮ መኖር አልችልም። ምን ትርጉም አለ? ይቅርታ ባደርግልም ባላደርግልም ምንም የምለውጠው ነገር የለኝም። አንተ እኮ ትታይ ልትሄድ ነው። ግን ይላ እንዴት አስቻለክ? አንቺን እኮ ለምጄሻለሁ። ቆይ ያለ አንቺ እንዴት ነው የምሆነው? በቃ እንደዚህ እያልኩ ወዴን አታባባው። በቃ ሁሉም ነገር አብቅቷል። አሁን ላይ የኔና አንተ መንገድ ተለያይቷል። ስለዚህ አንተም ወደ አባትህ እኔም ደግሞ ወደ ህይወቴ ፈተና እንመለሳለን። በሄድክበት ሁሉ ፈጣሪ ይጠብቅ። ደስተኛ ሆንልኝ። በቃ የመጣው ይምጣ። ለሊ አንቺ ብቻ አትለይ። እኔ ያለ አንቺ ማሰብ አልቻልኩም። ልቤን ሰብረዋል። ይቅርታ ለልዬ፣ ሁሉም ነገር አስተካክለዋለሁ። ብቻ አሁን የገባኝ ነገር ቢኖር ያለ አንቺ ባዶ እንደሆንኩኝ ነው። አሁን ወደ ኋላ ትመልከት። በቃ ሂድ። 7 ዓመት ሙሉ በህይወቴ በጣም ብዙ ፈተና አሳልፌያለሁ። ስለዚህ ይሄ ለእኔ አይከብደኝም። አንተ ላይ አትጨነቅ። ቆይ እኔ እንዴት አንቺን መርሳት እችላለሁ? ለሊ እውነት አንቺ በእኔ ላይ ልብሽ ቆርጦ ነው? ኤላ እወድሃለሁ። እኔም በጣም ነው የምወድሽ የእኔ እናት። በቃ እኔ ልሂድ፣ ስራ ጨርሻለሁ። ደህና አይደለሽም እንዴ? አዎ ኤላ፣ ምንም ደህና አይደለሁም። እንዴት ደህና ትሆናለች ብለህ ታስባለህ? ኤላዬ፣ እኔ እኮ በጣም ነው የምወድህ። የኔ እናንተ ፍቅር ደግሞ ቀላል አልነበረም። አንተ እንኳን ሌላ ሰው አግብተህ ላይ ይቅርና ሊዲያ እንኳን ቀና ብላ ስታይቅ በጣም ነው የሚከፋኝ። ይህ ፍቅር ኤላ፣ እባክህ አትልቀቀኝ። እባክህ ትተኛት። ከአንተ ጋር ነው መኖር የምፈልገው። ለልዬ፣ ትቼሽ የትም አልሄድም። ደግሞ ግዴታ ስለሆነብኝ ነው እንጂ አንቺን ጥሎ የሚሄድ ልብም የለም። ለሊ ወይ ቤኪ፣ እንዴት ነው? ተረጋጋሽ? አሁን ደህና ነኝ። አንተ አታስብ። ማዘሯስ? ቆየች እኮ ከሄደች። አንቺ እንቅልፍ ወሰደሽ እንዴ? አዎ ትንሽ። እባክሽ ለሊ ራስሽን አትውጪ። ኤላ በሆነ ባልሆኑ እየመጣ እንደዚህ እንዲጎዳሽ አትፍቀጅለት። አሁን ተነሽ እንሂድ። ወዴት? ከዚህ ሙድ መውጣት አለብሽ። ዛሬ ደግሞ ምሳ ውጪ ነው የምንበላው። አይ ቤኪ ቅርብኝ። እኔ መውጣት አልፈልግም። አይ እንደዛ ማድረግ አይቻልም። በእናትሽ። እሺ በቃ እኔ ራሴ እመጣለሁ። በቃ እሺ። ሳሎን እጠብቅሻለሁ። ልብስ ቀይሪያ። እሺ ቤኪ። ሻውን ቆይ እንደው ለትይ ምንድን ነው የምላት? ምንድን ነው የምላት? ወይ ጉድ! አሁን እቺ ጎዶሎ ጠፋች አልጠፋች? ለምን ቀድሚያቷ የገባበት ጉድጓድ ለምን አገባም? እናንተ ቆይ ምን አስጨነቃችሁኝ እንዴ? እኮ ሰሞኑን ፍቅር ልክ ስላልነበረች ነው እንጂ እኮ ኖርማል ነበር የሚሆነው። በሉ እናንተ በደንብ ፈልጓት። የኔ ሻኪራ ራስሽን ጠብቂ ከዚህ ከጀብራራ። እኔ ልቄስ። ይመቻችሁ በቃ። ሻኪራ ጭራሽ እናትና አባት ያወጡልሽንም ስም ሽሮ ሻኪራ ብሎሻል። እሻውን ቆይ ለትዬ ምንድን ነው የምላቸው? አሁን የት ሄደች ነው የምላቸው? የለችም ነው። አንተ ምን አጠፋሽ? ኧረ ተይኝ እስኪ በእናትሽ። ደው የኔ ነው። ቆይ እስኪ ቆይ ዴቭ መጣ። ዴቭ እንጠይቀው። ዴቭ ናማ። አሽ እኔ የምልህ ስራ ትተህ እዚህ በሰላም ነው? እንደው ዴቭ ፍቅርን አይታታ እንደው በመንገድ ካያት። ፍቅር የት ሄደች? ማለቴ መኝታ ቤት አልነበረች? አዎ ነበረች፣ ግን ደግሞ ከዛ በኋላ ከቤት ወጥታለች እኮ። ወዴት ሄደች? እኔ እንጃ። ቆይ እናንተ ራሳችሁ እንደዚህ አይነት ስሜት ውስጥ ሆና ቢያንስ ለማስቆም አትሞክሩም? እኛ መች ነቄ ያለን ዴቭ? ነቄ ብንል እኮ እናስቆማት ነበር፣ ግን ነቄ ያላልንም። እኛ መች አየናት ዴቭ? በቃ እሺ፣ አሁን ምናልባት ተመልሳ ቤት ከመጣች ሂዱ እናያት። እኔ ደግሞ ለብቻ ይፈልጋታል። እሺ በቃ ዴቭ ደውልልን። እሺ